ዕለተ ሰኑይ መርገመ በለስ የተፈጸመበት ሰኞ። ጌታችን በሆሳዕና ዕለት ቢታንያ በምትባል መንደር ያድራል። በማግስቱም ከቢታንያ ሲወጣ ተራበ። ቅጠል ያላትን በለስ አይቶ ወደ በለሲቱ ቀረበ። ነገር ግን ከቅጠል በቀር አንዳችን ፍሬ አላገኘባትም። ከአሁን ጀምሮ ለዘላለም ካንቺ ምንም ፍሬ አይበላ በማለት ስለረገማት ይህ ዕለት መርገመ በለስ የተፈጸመበት ሰኞ ይባላል። ይህ ታሪክ በውስጡ ምስጢራት አሉት። በለስ የተባለችው ቤተ እስራኤል ናት። ፍሬ የተባለችው ሃይማኖትና ምግባር ናት። ጌታችን ከእስራኤል ፍቅርን፣ ሃይማኖትን፣ ምግባርን ፈለገ፣ አላገኘም። እስራኤልን ሕዝበ እግዚአብሔር መባልን እንጂ ነቢይነት፣ ክህነት፣ መስዋዕት አይገኝብሽ ብሎ ረገማት። በመርገሙ ምክንያት ትንቢት፣ ክህነት፣ መስዋዕት ከቤተ እስራኤል ጠፉ። በለስ ኦሪት ናት። ኦሪትን በዚህ ዓለም ሰፍና ቢያገኛት ኦሪትንና ነቢያትን ልፈጽም እንጂ ልሽር አልመጣሁም በማለት ፈጸማት። ሕገ ኦሪትን ከመፈጸም በቀር ድህነት አላደረገባትምና ፍሬ ባንቺ አይሁን አላት። ድህነት አይደረግብሽ ብሏታልና እንደ መድረቅ ፈጥና አለፈች። በሐዲስ ኪዳን የድህነት ዘመንም ተተካች። በለስ ኃጢአት ናት። የበለስ ቅጠል ሰፋፊ እንደሆኑ ኃጢአትን በዚህ ዓለም ሰፍና አገኛት። በለስ ሲበሉት ይጣፍጣል፣ ቆይቶ ግን ይመራል። ኃጢአትም ሲሰሩት ደስ ያሰኛል፣ ኋላ ግን ያሳዝናል። በአንቺ ፍሬ አይገኝ ማለቱ በኃጢአት ፍዳ ተይዞ የሚቀር አይኑር ማለት ነው። በለሷ ስትረገም መድረቋ በአዳም ምክንያት ያገኘችን ዕዳ በእርሱ እንደጠፋልን ለመግለጽ ነው። ሁለተኛ አንጽሖተ ቤተ መቅደስ ይባላል። ምክንያቱም ጌታችን ከዚህ ቀጥሎ ወደ ቤተ መቅደስ ሄዶ ቤተ መቅደስ ቤተ ጸሎት፣ ቤተ መስዋዕት መሆኗ ቀርቶ ቤተ ምስያጥ ወይም የንግድ ቤት ሆና ቢያገኘው መቅደስ የሚሸጡትንና የሚለውጡትን ቤቴ የጸሎት ቤት ትባላለች በማለት ገለበጣቸው፣ ገርፎም አስወጣቸው። ይህ የሚያሳየው ማደሪያ ቤቱ የነበርን እኛ የአዳም ልጆች ኃጢአት ሰፍኖብን ስንኖር ቢያገኘን ኃጢአታችንን እንዳስቀረልን የሚገልጽ ነው። በዚህም የተነሳ አንጽሖተ ቤተ መቅደስ የተፈጸመበት ሰኞ ይባላል።